ሰራችሁኝ ብል ነው የሚቀለው። ግን እናንተ ቆይ እንዴት ስራዬን እንድቀይር ነው እንደምትፈልጉት? ይሄው እንዴ አይናፈጨ ስማ አያ ሽብር አርቲስት ወንድሙ ጅራ በጣም ተደሙ እንባ የተናነቀው ለተመልካቾቹ ለአድናቂዎች ያስተላለፉ መልእክት አለ። ምንድነው እሱ? እንደው ምንድነው እንደዚህ እንድደንቀው እና እንባ እንድተናነቀው ቃላት እንዲያጥረው ያደረገው ነገር የሚለውን እስኪ ከአርቲስቱ ሙሳኤ የምንሰማ ይሆናል። አብራችሁ ቆዩ። ሰላም እንዴት ናችሁ አድናቂዎቼ፣ ወዳጆቼ፣ ጓደኞቼ? ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ቃላት እየመረጥኩኝ እየሰበሰብኩኝ ለእናንተ ጋር ለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ ቀረጻውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ነው የመጣሁት። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደንቁኝ ሰዎች ሲያገኙኝ በስራም ቦታ በመንገድም ሲያገኝ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪዩ አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስ መሰጥ የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝ አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ ይሄ ሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግ ከአቅሙ በላይ ሲሆንበት ጉድ ሰራኸኝ፣ ጉድ ሰራሽኝ ሲል ነው የማውቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በችርቻሮ ነው የማውቀው አልኳችሁ እኮ። በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ ነው። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም ከአቅሜ በላይ ነው። ለሌሎች ሰዎች መልካም ነገር ሲደረግ ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁ ብሎ ምንድን የተደረገው ነገር እኔ እኮ ግራ ገባ። ምንድን ነው አሁን ነው ምን እንደምል አራይዞ የሰጣችሁኝ ፍቅር እንዲህ በቀላሉ አላየውም። የሰጣችሁኝ ነገር ሁሉ በሁሉ ያስደረጋችሁልኝ አስተዋጽኦ በሙሉ ግን እናንተ ቆይ እንዴት ስራዬን እንድቀይር ነው እንደምትፈልጉት? ይሄ ሁሉ ላይክ፣ ይሄ ሁሉ ፎሎው፣ ይሄ ሁሉ ኦኬ ቲክቶክ ላይ ነው ኤቭሪቲንግ የሰጣችሁኝ ፎሎ፣ የሰጣችሁኝ ላይክ፣ የሰጣችሁኝ ኤቭሪቲንግ ሌሎች የቲክቶክ ቤተሰቦች ያንን ለማግኘት በጣም ብዙ እንደሚልፉ አይቻለሁ። በጣም ደክመው ነው የሚያገኙት። በጣም ደም ተፍተው ነው የሚያገኙት እና በቀላሉ አላየውም። የሰጣችሁኝ ከፍቅር በተጨማሪ የሰጣችሁኝ ፎሎዌርስ እና ምን እንደማደርገው አላቅም። ነግራችኋለሁ። ለቲክቶክ አዲስ ነኝ።
ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ። ፖስት ማድረግ ምናምን ራሱ እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምን እንደነካካሁት አላውቅም። ፖስት የተደረገውን ሳየው ከፎቶ ላይ የሆኑ ቪዲዮዎች ብለው ይወርዳሉ። ከዛ ይወርድ ዲን 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 የሚል ሙዚቃ ገብቶበት ምን ነክቼው ነው ብዬ ሁሉ ስቄያለሁ በራሴ። አሁን ግን ገብቶኛል። በነገራችን ላይ ምን ነክቼ እንደዛ እንደሆነ አውቄያለሁ። እና ሰዎች ጥረው ግረው ለፍተው ደም ተፍተው የሚያገኙትን እድል እንደሰጣችሁኝ አውቃለሁ። የሆነ ነገር ምክንያት ሊሆን ይችላል። እኔ ቲክቶክ ውስጥ ጥልቅ ብዬ መግባት ምናምን አቀዴ ምናምን አልነበረም። ግን ይሄ እድል መባከን እንደሌለበት አውቄያለሁኝ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ። ሲጀመር ተፈጥሮ ያልቃሻለው ፊልም እያየው ራሱ ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ ያለን እኛ እያለንልህ እንደዚህ ምናምን ነገር እንዳትሆን፣ ምንም ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል። እንዳሁኑ ግን በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁ እናንተ የህዝብ ሰው መሆኔን ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና ስራ እንድቀይር ግን የፈለጋችሁ ይመስላል። የሰጣችሁኝ ፎሎ፣ ላይክ፣ ኮፒ ሊንክ ቃላቶችን ገና በደንብ አላጠናኋቸው። ሼር ምናምን አንድ ፕሮፌሽናል ቲክቶከር ያለውን አይነት መጠን ያለው እንትን የሰጣችሁኝና እኔ እንጃ ስራ ልታስቀይሩኝ ያስባችሁ እንደሆነ አላውቅም። እንግዲህ በእድሜ ትልቁ ቲክቶከር ልታደርጉኝ ፈልጋችሁ እንደሆነ አላውቅም። ኤኒዌይስ ምን እንደማደርግበት ምናምን መባከን እንደሌለበት ይሄ ድል አውቃለሁ። ለዚህ አልተዘጋጀውም። ግን እስከዛው ከእናንተ ጋር ለመገናኛ ለምናምን እየተጠቀምኩኝ ወደፊት ደግሞ መሰጣችሁኝ እድል ምን እንደማደርግበት አስብበታለሁኝ። ያቺ የተለመደችዋን አመሰግናለሁ ልበላችሁ። በቃ ያው ወደ ደቂቃ እንዴ አይናፍቼ ስማ አያ ሽብር ስማ አሁን ልፈስ ቅዱስ ስጠኝ እሱ የኔ ነው። እንደኛ በስነስርዓትና ለናና ለከኝ በወጥ አይናፍቼ ኪስ ከተቼ ደግሞ ካረጋለሁ ከዚህ ታዲያን ምን ላድርግ እንደላሳይ ቁጭ በል እሺ ወታደሮች ላሳይ ምንድነው ነገሩ? አንተ ይሄን ያስቀምጥ ክራንቱን አውጣብኛል እኮ የምታወሩት ሀሳብ የላችሁ አልቋል ሀሳብ መቼ ስለዚህ ተክለ ሃይማኖትም አንተም ዝም በል አንተ ምን ስላለባበሴ ላይ ለምን ጊዜ ትወስዳለህ? ማይንድ ኤክስፕሎራል this is tactile mind this is አሁን አይሆን እኔ አሁን እሱ የአልበርት አንስታይን እና ኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም ስለ አይመለከተውም ለምን ይመለከተዋል? በቃ ቁጭ በል ወታደር አይደለም አይደለም እሺ ፕራክቲካሊ እንዲህ ያሳየው
በወንድ ላሳይ እንደላ እሺ ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናን ተኩሽ ባሩ ማለት አለብኝ። እሺ ወይስ ብሮ ኧረ እናት እንዴት ይበርልኝ? እሺ በትንሽ ቁጥር ባንዴ የምትበርልኝ እኮ ነው። ጉድ ነው ዛሬ። በቃ አሁን ቁጭ አለ። እኛ ከእናንተ ብዙ እንጠብቃለን። ሁለታችሁ የኢትዮጵያ ሕዝብ ሚዲያውን ምንድነው አውቆም ጥይት እንዲህ ብትተኮስ እንዲህ ብና ቀርቧል እንዲህ ቀርባታለሁ አየር ላይ እሳሰው እየሰማኝ እዛ እንዲህ ብትተኮስ እንዲህ ብዬ እንዲህ ቀርባታለሁ አየር ላይ ከዛ ጥይቷ እንዲህ መልሼ ወደ አንተ ጣል አድርግልሃል። ስለዚህ ሙድ ያለብን ነው ጭንቅላት ኤክስፕሎድ አድርግ ቻንዲ አባውቀት ላይ ከዚህ በኋላ ተነሳ እርግጠኛ አልነሳም። ብርሃን በጨለማ ያበራል፣ ጨለማው ማራሽ ነው ያወጣ ኢንተርቪውን እንደጣት ገልጻለሁ ያለሳ ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነ እየተደማመጥን ማውራት ደስ ይለኛል። እሺ አልነሳም፣ ግን እውቀት ላይ ተመስርተህ ጥያቄ ጠይቀኝ። አንደኛ የደብተራ ጥያቄ ጠይቀኝ። እውቀት ላይ ተመስርተህ ነገር ጠይቀኝ። ገባ ኢንላይትመንት አም ፉል ኦፍ ናውሌጅ ተረድቶ የማልቅ እውቀት አለኝ። እንደ አባይ ወንዝ የሚቀዳው ምን ተምራለህ? ለምሳሌ የደም ልጅ አባየው ማስተርስ 3 ማስተርስ ዲግሪ ያለው ማስረጃ ደግሞ እንዳትረኝ በምን በሊደርሺፕ አንደኛ፣ በቢዝነስ አድሚኒስትሬሽን ሁለተኛ፣ በኢኮኖሚክስ ከኢንዲራ ጋንዲ ዩኒቨርሲቲ፣ ሊደርሺፕ ከሊድ ስታር ዩኒቨርሲቲ ከአሽላንድ አሜሪካ ካለ ዩኒቨርሲቲ ጋር በመተባበር እንደገና ደግሞ ቢዝነስ አድሚኒስትሬሽን ከሊድ ስታር ዩኒቨርሲቲ ከዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ ተማርነው። እኔ የመጀመሪያው ባች ሲሆን ክቡር ጠቅላይ ሚኒስትሩና ለማ መገርሳ ሁለተኛ ባች ናቸው። መጽሔቱ እንደውም ቦርሳ ውስጥ መኪና ውስጥ አለ። ሰው ተላክ ኪሎ ማምጣት ይችላል። አንድ ላይ ተመረጠ ነው። የ6 ኪሎ ግቢ 2 ዲግሪዎች አሉ። በትምህርት አስተዳደር ከ6 ኪሎ ካዲ ማታ ለቀን ይደወል በከፍተኛ ማድረግ የተወረኩ ከ6 ኪሎ አዲስ አበባ ዩኒቨርሲቲ እንደገና ደግሞ ቢዝነስ አድሚኒስትሬሽን ከኮሜርስ አዲስ አበባ ዩኒቨርሲቲ ዲግሪ አለኝ። አንድ ዲፕሎማ አለኝ ከአምቦ እርሻ ኮሌጅ በአጠቃላይ እርሻ ዲፕሎማ አለኝ። የተለያዩ ሰርቲፊኬቶች ሰጥኛለሁ። ይሰማኛል። አሁን አንደኛ ያልካቸው የተለያዩ ቤቴ 5000 መጽሐፍ አለ። ቤቴ መጽሐፍ ተባለ። ኦኬ የዲግሪና የማስተርስ ብዛት ውጤት ነው ማለት ነው ያየን ያለው ከቴክኖሎጂ ጀምሮ ወይስ ዲሲፕሊን ከመጽሐፍ ጀምሮ ከቁርአን ጀምሮ ሁሉ መጽሐፍ ደርድሬ ኢዝ ኖርማል ሳይድ ብሎ ማለት የሆነ ጀነራል ቢሮ ውስጥ ሆኖ ኮንፈረንስ መስራት ስማ ወንጀል አለ ግን ወንጀል ሳይሆን እንዲህ አይነት አለባበስን የመከላከያ የተከበረውን አለባበስ ከሀገር ከተልኮ ውጪ ለሰው የሚገኙ ምን ተልኮ አለ መከላከያ እሱ ሰጥቶ ነው ማለት እሱ የመከላከያ ኢትዮጵያን አርሚ ይላል አልወድ ታዲያ ለኢትዮጵያ ወታደር ነው የነሱ ወታደር የኢትዮጵያ ወታደር ነው የግዴታ ምን ስትራቴጂ ዘለም ሀገሬን ከባንዳ ከባዳ እንጠብቅ አሸባሪን አሳድጄ ህገ መንግስትና ህገ መንግስት የማከብርና ማስከበር በየትኛው ጊዜ ወታደር ነው የነሱ ወታደር ነው ማወቅ ይችላል። የኢትዮጵያ ወታደርና የነሱ ወታደር ይለያያሉ። ስለዚህ ምን ጋር የኢትዮጵያ ወታደር የነሱ የራሱ ጉዳይ የኢትዮጵያ ወታደር ነው ይቆርጡ አያንዳሉ አንተ እናትና አባት ሳይወልዱ ያሳየኝ መታወቂያ መከላከያ ነው ያሳይ ያን መርማሪ ፖሊስ ነው ካሳያል ደግሞ አሁን መርማሪ ነው ስላንተ ላውቅና ስላንተ ልጠይቅ ነው። እሺ ታዲያ ነገር ክላሳይ እሺ ፎቶውን ወዛለው እንዳትለኝ። አይ እሺ ምን ነው ያ የኢትዮጵያ ወታደር አጤኒ ታይም አጤኒ ፕሌስ እኔ መጣው ያሳያል ለምን እኔ እናትና አባት ሳይዋጉ ኤርትራ ላይ ከሻዕቢያና ከወያኔ ጋር የተፋለምኩ ነው ብዬ ብል ብዙ ላይገባ ይችላል። ብዛት እዚህ የቱ ጋር ያለው ይሄ ፊት
እናንተ አለ እቻምታ አምታ ባሰል ይላላውጣል ምን ነው ተከልክለው አለ እንዴት አድርጌ ነው ለሌላ ሳይ ቆይ ይሄ እኮ በዚህ በህግ ማስከበሩ ጊዜ ተለብሶ የነበረውና በህግ ማስከበሩ ታይገኛ ያለው ሙስሊም ጋር ይሄ በቅርቡ ከዶክተር ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? አየው ለምን ለበስከ ይሰጣል እኮ አይደለም ለምን ለበስከ አይደል እያልከኝ ነው በምክንያት እኮ ለምን ለበስከ እያልከኝ ነው አይደል ቆይልህ እንዲህ እኮ ቆይቶ ሻራፍ አይደለም ለምን ለበስከ እያልከኝ ነው ከውጭ ሀገር ዴሌጌሽን ጋር ኮፍያው ነው አረፍ አይደለም ላሳይሃ አይደለም ምክንያታዊ ጥያቄ ከካየው ይሄው አየው አባን ስቱዲዮ ውስጥ ነው ዓለም ዴሌጌትስ ጋር ሹፌሮች ጋር እንዴት ነው ሼር እንደምታይ ልታይ ፈልጌ የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለምሳውማ በአካል እያየው ማሪ ነው ፖሊስ ነው ወይስ ፍርድ ቤት ነው ተመልካች አንድ ነገር ተመልካቾች ምን ነው ሚዲያ ተጀመረ ማለት ነው ምንድን ነው ይላል ይሄ ግንባር አይታይም ስማ ሂድ ሰው ላይ በጥልቃን ሳለ ህግን አስከብርበት ያው እንዴ ያነሳ አንተ ሰው ያው ገብቷል መስመር ተመለሰን እኔ እንዴት አድርጌ ላሳይሽ አሁን ቁጭ ባለ ማለት ለብሰው ፎቶ ታሳየኛለህ እንዴ እኔ በአካል እኮ ለብሰህ እያየሁህ ነው ህጋዊነትን አረጋግጥ ፖሊስ መከላከያ ነው ወይ ነው የተባልከው አንተ ከባለስልጣናት ጋር የተከባጠገው ሚስጥር ነው አሁን ለምሳሌ በአፍላ በሚገባው ጊዜ መታወቂያ ያስከፍለዋል ቅድሚያ ይሰጠዋል ይሄን ተለበስ ግን መታወቂያ ቦታ ይደርሳል እየሰማኝ ነው መከላከያ ነው እየሰማኝ ነው ወይ መከላከያ ነው አሁን አንተ ስቶሪው አይደለም ይሄ ፒኤም ባለበት ጀነራል ባቻ ጀነራል ማነሱ ማለት አለበት ለፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄን ያልሽኝ ስለዚህ ምን አፕሩቫል እንዲሰጥ ነው ፈልገው ከዚህ በላይ ምን አፕሩቫል እንዲሰጥ ነው ፈልገው የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው ነው ይሄን ልብስ እንዳንተ አላሳይም እኮ አልኩ ይሄን ልብስ አርቲስቶች በህግ ማስከበሩ ጊዜ ለምሳውት ዘፍነዋል እሺ አርቲስት ነው ያዘው ወታደር ዘላላ ዘየ ካይሮ ፕላኖድ ነው ገባራ ወታደር ነው እኔ ለምን ይሄ ቪዲዮ እንደተለቀቀ አልገባኝም የምር እኮ ብዙ ነገር መናገር ይቻላል ግን እግረኛው ሚዲያ ለምንድን ነው የለቀቀው ቪዲዮ I don't know but is it normal I don't know please give your comments on the comment section thank you